ሰላም የዲና ፕላስ ኒውስ ቤተሰቦች ዛሬ ዘንላችሁ የመጣነው አጀንዳ ባለፉት ቀናት የኢትዮጵያን የቲክቶክ የዩቲዩብ እና የፌስቡክ ሙሉ በሙሉ ተቆጣጥሮ የሰነበተው አንገብጋቢ ጉዳይ ነው። የዓለማችን ታዋቂው የቲክቶክ ዜና ፈጣሪ በ19 ሚሊዮን ተከታዮቹ ኒውስ ዳዲ እየተባለ የሚጠራው ዲላን ፔጅ አዲስ አበባን ከረገጠ ቀናት ተቆጥረዋል። ነገር ግን ከዚህ ሁሉ ግርግርና ከእይታ ፉክክሩ ጀርባ በደጋፊዎችና በተንታኞች ዘንድ ትልልቅና አሳሳቢ ጥያቄዎች ነውና ትልቁ ጥያቄ ለመሆኑ ዲላን ፔጅ በመምጣቱ ኢትዮጵያ በሀገር ደረጃ ምን ተጠቀመች የሚለው ሲሆን፣ ሁለተኛው ደግሞ አዲስ አበባ ቦሌ አየር ማረፊያ ሲደርስ ቲክቶከር አዶናይ ያደረገለት ግራ የሚያጋባ ከጠበቅነው በላይ እጅግ ሞቅ ያለና የነገሰበት አቀባበል በስተጀርባው ያለው ሚስጥር ምንድነው? የቲክቶከሮቹ ሽኩቻ ምን ይመስል ነበር? ዛሬ በዲና ፕላስ እውነታውን፣ ግምቱንና ትልቁን ምስል ፍርጥርጥ አድርገን በሰፊው እናሳያችኋለን። ቪዲዮውን ላይክ፣ ሰብስክራይብ እና ሼር ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። We have just arrived in Ethiopia. Come on! ዲላን ፔጅ አዲስ አበባ ሲገባ አዶናይ ያደረገለት አቀባበል ብዙዎችን ግራ አጋብቷል። ለምን? የአቀባበሉ ድምቀት ተራ አልነበረም። አዶናይ ራሱ ሙሉ የባህል ልብስ ለብሶ ዲላንንም በኢትዮጵያዊ ባህል አልባሳት አጊጦት በካሜራ ባለሙያዎች ታጅቦ ከበሮ እየመታ ያደረገለት አቀባበል ልክ የውጭ ሀገር ፕሬዝዳንት እንደመጣን ያስመሰለው። ብዙዎቹ በኮሜንት ላይ አዶናይ ይህንን ሁሉ ወጪና ድካም ያወጣው ለምንድን ነው? አንድ ቲክቶከር ሲመጣ ሀገር ለምን ይተራመሳል ብለው ጠይቀዋል። ለዚህ ግን በዋናነት ሁለት ትልልቅ ምክንያቶች ይጠቀሳሉ። ከዚህ ቀደም አዶናይ ለንደን ሄዶ ቪዲዮዎች ሲሰራ ዲላን ፔጅ በገጹ ላይ እውቅና ሰጥቶት ቪዲዮውን ለ19 ሚሊዮን ተከታዮች አጋርቶለት እንደነበር ይታወሳል። ይህ የቦሌ ላይ የንጉስ አቀባበል የዚያ ባለውለታ መመለሻና የክብር አገላለጽ ነው የሚሉ አሉ። በሌላ በኩል ደግሞ የዲጂታል ሚዲያ ተንታኞች እንደሚሉት አዶናይ ይህንን ከፍተኛና ግራ የሚያጋባ አቀባበል ያደረገው ማህበራዊ ሚዲያውን ሙሉ በሙሉ በራሱ ቁጥጥር ስር ለማዋል የተጠቀመበት እጅግ ብልህ ስልት ነው ይላሉ። ምክንያቱም አቀባበሉ ከተደረገለት ሰከንድ ጀምሮ ዲላንን ያመጣውም የገዛውም አዶናይ ይመስል የሱ ስም በየቦታው ትሬንዲንግ ሆኖ ሰንብቷል። የአዶናይ አቀባበል ብቻውን አላበቃም። የዲላን መምጣት በአዲስ አበባ ቲክቶከሮችና የዜና ገጾች መካከል ያልታሰበ ፉክክር አስነስቶ ነበር። ይህንን ለማየት የብሩክ ኒውስ እና የሙሴ ሰለሞንን ድራማ ማስታወስ በቂ ነው። ታዋቂው የሀገር ውስጥ የዜና ፈጣሪ ብሩክ ኒውስ መጀመሪያ ላይ ዲላን ፔጅን እኔ ራሴ ያነጋግሬውና ጋብዤው ነው የመጣው የሚል መረጃ አጋርቶ ነበር። መረጃ ዲላን ፔጅ ያቀረብኩለትን ጥሪ በመቀበል እንግዲህ በዛሬው ዕለት ወደ ኢትዮጵያ ለመምጣትም መስማማቱን እንደምትመለከቱት በኮመንት መጥቶ ገልጾልኛል። ነገር ግን ሳይታሰብ የብሩክ ኒውስ ቁጥር 1 ተቀናቃኝ የሆነው ሙሴ ሰለሞን ከዲላን ፔጅ ጋር በአካል ተገናኝቶ ፎቶዎችና ቪዲዮዎችን ማጋራት ጀመረ። ይህ ነገር በማህበራዊ ሚዲያው ላይ ትልቅ ግብግብ ፈጥሮ ነበር። ብሩክ ጠራሁት ሲል እንዴት ሙሴ ሰለሞን ቀድሞ አገኘው እየተባለ ብዙ ተብሎበታል። በአጭሩ የዲላን አዲስ አበባ መግባት የሀገር ውስጥ ፈጠራዎች ቪዲዮዎችን ቫይራል ለማድረግና እይታ ለመሰብሰብ ትልቅ ሩጫ ውስጥ እንዲገቡ አድርጓቸዋል። አዶናይ ቪው አገኘ፣ ሙሴ ሰለሞን ፎቶ ተነሳ። ሀገራችን እስከዚህ ጉዞ በሀገር ደረጃ ምን አተረፈች ብለን ስንጠይቅ መልሱ እጅግ አስገራሚና የሚያኮራ ነው። ዲላን ፔጅ ከ19 ሚሊዮን በላይ ቋሚ ተከታዮች አሉት። ቪዲዮዎቹ በመላው ዓለም በቢሊዮን የሚቆጠሩ ሰዎች ነው የሚያዩት። መንግስት ይህንን ያህል ህዝብ ዘንድ ለመድረስ በሲኤንኤን ወይም በቢቢሲ የቱሪዝም ማስታወቂያ ለመስራት ፈልጎ ቢሆን ኖሮ በ10 ሚሊዮኖች የሚቆጠር ዶላር ይከፍል ነበር። ዲላን ግን በነፃ መጥቶ የአዲስ አበባን ውበት አሳየልን። ሁለተኛ፣ ለብዙ ዓመታት በውጭ ሚዲያዎች ስለ ሀገራችን ሲነሳ የሚሰማው ጦርነት፣ ረሃብና ድርቅ ብቻ ነው። ዲላን ግን ከመጣ በኋላ ያደረገው ምንድን ነው? ወደ እነሱ የአድዋ ድል መታሰቢያ ሙዚየም ሄዶ ስለ ጥቁር ህዝቦች ነፃነትና ስለማትበገር ኢትዮጵያ ለዓለም ነገረ። አዲስ አበባን በኮሪደር ልማቱ ምን ያህል እየዘመነች፣ መንገዶቿና መናፈሻዎቿ ምን ያህል እንደሚያምሩ፣ ህዝቦቿ ምን ያህል እንግዳ ተቀባይ እንደሆኑ ለዓለም ወጣቶች በተግባር አሳይቷል። ይህ ለሀገራችን ገጽታ ግንባታ ትልቁ ድል ነው። ሶስተኛ፣ የዲላን መምጣትና ያገኘው ፍቅር ለሌሎች ትላልቅ ዓለም አቀፍ ዩቲዩበሮችና ቲክቶከሮች ኢትዮጵያ ቪዲዮ ለመስራትና ቱሪስቶችን ለመቀበል እጅግ ምቹና ሰላማዊ ሀገር ናት የሚል ትልቅ መልእክት አስተላልፏል። እንደ ሚስተር ቢስት ያሉ ትላልቅ ኮከቦች ወደ ሀገራችን እንዲመጡና የቱሪዝም ገበያችን እንዲያድግ ትልቅ በር ይከፍታል።
ይህንን ሁሉ ተከትሎ የኢትዮጵያ ሕዝብ በማህበራዊ ሚዲያ ላይ የሰጠው ምላሽ በአብዛኛው አዎንታዊና የሚያኮራ ነበር። በብዙ ቪዲዮዎች ስር የሚሰጡ አስተያየቶች እንደሚያሳዩት ምንም እንኳን በኮንተንት ክሪኤተሮች መካከል የነበረው ሽኩቻና ግርግር ቢያስቅም የሀገራችን ስም በበጎ መነሳቱ እጅግ አስደስቷቸዋል። የአዶናይ አቀባበል ትንሽ የተጋነነ ቢሆንም ዲላን አዲስ አበባን በዓለም አደባባይ ያስተዋወቀበት መንገድ ግን ሊመሰገን ይገባል የሚለው ሐሳብ የብዙሃን ድምጽ ወክሏል። በተለይ በኮሪደር ልማቱ እጅግ ውብ የሆነችው አዲስ አበባ ለዓለም ማሳየቱ የዲጂታል ቱሪዝምን ኃይል በግልጽ አሳይቶናል እያሉ ይገኛሉ። በአጠቃላይ የአዶናይ አቀባበል ግራ አጋቢና ለራሱ ቪው ማሳደግ የተጠቀመበት ብልህ ስልት ቢመስልም በመጨረሻ ግን ከዚህ የዲላን ፔጅ ታሪካዊ ጉዞ ትልቁን ትርፍና ገጽታ ግንባታ ያገኘችው ሀገራችን መልካም ቆይታ